ምንድነው ይዘሽ የመጣሽው? እጄ የመጣሁት ግጥም ነው። ምን ይላል? ነቢይን በቃላት አንደበት። ለውድድር የቀረበው ርዕስ ምንድን ነበር? ይድረስ ለታላቁ መሪ። አንቺ ምን ብለሽ ርዕስ ሰጠሽው? ነቢይን በቃላት አንደበት። በቃላት አንደበት እና ድምጧ። እሺ። ነቢይን በቃላት አንደበት። ብዕሬን አነሳው ስላንቱ ልገጥም ስላንቱ ላወጋ አገኘሁት ራሴን በቃላት ምርጫ ላይ ከራሴ ስዋጋ እኔ አላውቅም ጠፍተውኝ ነው የተነኑ ምን ነው ቃላት አንተ ቀደም አንቺ ቀደም ተባባሉ ተፋፈሩ እስቲ ልቅረብ ልጠጋቸው ቃላቶቹ ምን ነካቸው ጠየቅኳቸው መለሱልኝ በየተራ ከየትኛውስ እንጀምር ስለየትኛውስ እናውራ ባይሆን መትንገርሽ ትለያለች ከኛ ጎራ አንገቴን ዘወር ወደመ ምን ትነግረኝ ይሆን መሐመድ ነው ያንቺ ነብይ ናፋቂሽ ወደ አላህ ወደ ጀነት ወደ ብርሃን የጠራሽ የመራሽ ቀጠለች አህመድዬ አበልቃሲም ያህላቅ ሰው አዛኝ ናቸው እዝነት ናቸው ለዓለማት የተላኩ የአባትነት የባልነት የስብዕና የመሪነት ጥጉ ልኩ ሰቀጠለች ሰላዋት ነው የሚጠብቅሽ ስማቸው ነው የሚያጽናናሽ ናፍቆትሽን ሙሐባሽን ትንሽ ሰከን የሚያደርግልሽ በሰላት ነው ያዘዙሽ ጀነት እግርሽ ስር ተደርጎልሽ አሉ ሴት ልጅ አደራ ያከበራት ከተከበረ ነውና ራይ ጀመረች መናገር በረቢኦ በሰኙ ቀን ዱንያ ያገኘችው ዱን ነገር ሀያ ተነሳች ኮራ ብላ አጋጃቸው አጋራቸው የመጀመሪያ አማኛቸው በፍርሃት ሲንቀጠቀጡ አይዞ ሀብሽሪ ባያቸው ሐዲጃ ባለቤታቸው ሸዓለችኝ ሸፋዓይ የቂያም ቀን አለኝታዬ ዋ ነፍሴ በምንልበት በዛ ስቃይ በሐሩሩ ከነብዬ ከሐውዳቸው ጠጭ አድርገን ያጀባሩ ሐም አለችኝ ነው ሐቀኛ ሰው ተበድሎ ማይተኛ ተዓለችኝ ልንገርሽ ያነገሩሽን ሌሎች ቃላት ያላሉሽን ተጎድቷል ተጎሳቅሎ ተርቧል ድንጋይ አዝሎ አዛ ሲያደርጉት ሲሰድቡት ቁረይሽ ሲያባረሩትም ወደ ጣኢፍ ቢሻሽ አንቋሸሹት አሾፉበት በህፃን በለማኝ በእብድ በድንጋይ ናዳ ወገሩት ይሄ ሁሉ ግፍ መከራ ዲን ለማስተላለፍ ነውና ልብህ ዘንበል ስትል ያዝ የተከፈለልህን ዋጋ አስታውስ ብለዋሉኝ ይህ ቃላት በይላሁኑ ባይበቃሽም ይበቃሻል ኢንሻአላህ